ሰላም ጤና ይስጥልን ከኦሮሚያ ሚዲያ ኔትወርክ የዕለቱን የአማርኛ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ የምቆየው ጫልቱ ተፎ ነኝ። የኦሮሚያ ክልል ምክትል ፕሬዝዳንት ሽመልስ አብዲሳ የኢሬቻ ዋዜማ ላይ ያደረጉትን ንግግር ተከትሎ የኢህአዴግ ከፍተኛ አመራሮችና አክቲቪስቶች በማህበራዊ ሚዲያ በንትርክ ተጠምደዋል። ከከፍተኛ ዴፓ አመራር ጀምሮ ብዙ ሰዎች ነፍጠኝነትን በማህበራዊ ሚዲያ ሲያቀነቅኑም ተስተውሏል። ነሙሳ አድማሱ ተጨማሪ አለው። ንግግር ካደረጉበት ቅጽበት ጀምሮ ያልተጠበቀ አጀንዳ በኢህአዴግ አመራሮችና አክቲቪስቶች እየተራገበ ይገኛል። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት ሽመልስ አብዲሳ የእንኳን አደረሳችሁ መልእክት ሲያስተላልፉም ታሪካዊ ኢሬቻ ከመሆኑ ጋር ያይዘው የታሪክ ክስተቶችን ሲገልጹም ቀደምት የፍንፍኔ መሪዎች እነ ቱፋሙና በነፍጠኞች የተሰበሩት እዚህ ነው ውጪ የትኛውም ብሔር ስም አልጠቀሱም። ኡመን ኦሮሞ አሲት ጫቤ አሲት ሰልጲና ጀልቀቤ አሲት ቦቆንሳ ጫቤ ነፍጠኛ የሚለው ስያሜ በድሮ ስርዓት በጠመንጃ ህዝብን በጉልበት ያስተዳድሩና መብታቸውን የከለከሉ እንደነበሩም የትኛውንም ብሔር እንደማይወክሉም ነው የታሪክ ተመራማሪዎች ያስቀመጡት። የአማራ ብሔራዊ ክልላዊ መንግስት የቀድሞ የመንግስት ኮሙኒኬሽን ጽህፈት ቤት ኃላፊ አቶ አሰማኛ ስረስ እንዲያው ለመሆኑ ነፍጠኞች በከባድ መስዋዕትነት ይችን ሀገር ባያቆዩት ኖሮ ዛሬ ኢሬቻ ይከበር ኖሯል የሚል ጥያቄ ለአቶ ሽመልስ አብዲሳ ሰንዝረው ነበር። ነፍጠኞች ለዘላለም ይኑሩ የሚል መፈክር በማከል አቶ አሰማኛ ስረስ በፌስቡክ ገጻቸው ላይ የይቅርታ ጽሑፍ ባስነበቡት ውስጥ እኔ ነፍጠኛ ሲሰደብ ያመኛል ምክንያቱም አማራ ነኝ በማለት የቀድሞ የገዢ መደብና የአማራን ህዝብ አንድ አድርገው አስነብበዋል። የኦዲፒው ታዬ ደንደአ በበኩላቸው የኔ ፕሬዝዳንት ልክ ናቸው በሚል ርዕስ በፌስቡክ ገጻቸው ላይ ያስነበቡት አቶ ሽመልስ አብዲሳ የነፍጠኛውን ስርዓት መኮንናቸው ነፍጠኛ እኛንን ባዮችን አስቆጥቷል ብለዋል። ነፍጠኛነት የአገዛዝ ስርዓት ነው። ያ ስርዓት ደግሞ በአማራ ህዝብ ስም ነገደ እንጂ ለደሃው አማራ ጉዳት እንጂ ጥቅም አላመጣም ብለዋል። የነፍጠኛ ስርዓት በኢትዮጵያ ከፍተኛ ውድቀት እንዳስከተለ የኦዲፒው ታዬ ደንደአ ገልጸውታል። በኢህአዴግ እህት ድርጅቶች ከፍተኛ አመራሮች መካከል ንትርኩ እንደቀጠለ ነው። አቶ አሰማኝ አስረስ ለጓድ ታዬ ደንደአ ብለው ደብዳቤ መሰል የመልስ ጽሑፍ በፌስቡክ ገጻቸው አስነብበዋል። ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ሊቀመንበር ሆነው ሲሾሙ ድምጽ ከሰጡት መካከል አንድ መሆናቸውን በማስታወስ ያኔ የተሳሳቱ ትርክቶችን እናስተካክላለን ያልነውን በግልጽ ጥሰውታል በማለት ነው የደንዳን የወቀሱት። አሁንም የነፍጠኛ ልጅነትን አልክድም በማለት የዚያ ስርዓት አድናቂ መሆናቸውን መስክረዋል። አክቲቪስት ቦንሳ እውነቱረና እኔና መሰሎቼ ነፍጠኛ ማንንም ብሔር አይወክልም ብለን ስንጮህ እኛን ማለታቸው ነው የሚሉት እየበዙ ነው ብለዋል። ያው ከባለቤቱ ያወቀው ቡዳ ነው እንደተባለ ሁሉ ነን ካላችሁ በቃ ምንም ክርክር አያስፈልግም ነፍጠኛ ናችሁ በማለት የታጠቃችሁት ነፍጥ ህጋዊ ነው ወይስ ህገ ወጥ ነው ወይንስ ያለምንም ነፍጥ በነፍጠኛ አስተሳሰብ ብቻ ነፍጠኛ ሆናችሁ የሚል ጽሑፍ በፌስቡክ ገጽ ላይ አስፍሯል። ጋዜጠኛ አበበ ጉተማ በበኩሉ የአሃዳዊ ስርዓት አቀንቃኞች ያበሳጫቸው የአቶ ሽመልስ ንግግር አይደለም ብሏል። አንደኛ ሰሞኑን የኦሮሞ ድርጅቶች የጀመሩት ውይይት፣ ሁለተኛ የኢሬቻ መከበርና ከዋዜማው ጀምሮ የተሰጠው ትኩረት፣ ሶስተኛ ጀዋር ከኦሮሚያ ባለስልጣናት ጋር በተደጋጋሚ መታየቱ ነው ሲል የንትርኩ ምንጭ የአቶ ሽመልስ አብዲሳ ንግግር እንዳልሆነ በፌስቡክ ገጹ ላይ አስነብቧል። የአማራ ብሔራዊ ክልላዊ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መላኩ አላምረው ወይንም የአዴፓ ሌላኛው ከፍተኛ ባለስልጣን የተሰበረ ህዝብም የሰበረ ነፍጠኛም አናውቅም በማለት ለነፍጠኛ በመወገን ፌስቡክ ገጻቸው ላይ አስፍረውታል። አቶ መላኩ እንደ አቶ አሰማኝ ነፍጠኛ አማራ ነው የሚል ሐሳብ አይደለም የጻፉት። የድሮ ስርዓት ውስጥ ስማቸው የሚጠቀስ መሪዎችንና የጦር መሪዎችን ነው ነፍጠኞች ናቸው ያሉት። ነገር ግን ነፍጠኛ ለሀገሪቱ በጎ ውለታ እንጂ መጥፎ ጠባሳ እንዳላወረሰም አድርገው ምስክርነት መጻፋቸው ጭፍን ፖለቲከኛነትን የሚያጋልጥባቸው ሆኖ ይታያል። ለማንኛውም የድሮ ስርዓት ንትርክ በዚህ ያበቃ አይመስልም። የኦሮሚያ ቤተ ክህነት አደረጃጀት ኮሚቴ ስራውን ባቀላጠፈ መልኩ እንደቀጠለ አስታወቀ። አደረጃጀት ኮሚቴው ለኦኤምኤን በላከው መግለጫ የኦሮሚያ ቤተ ክህነት አደረጃጀት ኮሚቴ ያቀረባቸው ጥያቄዎች በጥቅምት 2012 በሚካሄደው የቅዱስ ሲኖዶሱ ጉባኤ ውሳኔ ያገኛል ተብሎ ይታመናል ብለዋል።
ኮሚቴው እስከዛ ድረስ ለኦሮሚያ ቤተ ክህነት አደረጃጀት አስፈላጊ የሆኑትን ስራዎች እየሰራ እንደሚቆይ የገለጸ ሲሆን ከጠቅላይ ቤተ ክህነት ጋር በመነጋገር ለጥቅምቱ ጉባኤ አስፈላጊ የሆኑ ጥናቶችን እና የውሳኔ ሀሳብ ለማቅረብ ዝግጅት እየተደረገ እንደሆነም ጠቅሰዋል። ቅዱስ ሲኖዶሱ የኦሮሚያ ቤተ ክህነት እንዲቋቋም ከወሰነ ከሲኖዶሱ በሚሰጠው መመሪያ መሰረት የማደራጀት ስራውን እንደሚያከናውን ገልጸዋል። በጥቅምቱ ጉባኤ ቅዱስ ሲኖዶሱ ውሳኔ ካልሰጠ ኮሚቴው ባቀደው መሰረት አስፈላጊውን አገልግሎት እንደሚፈጽም ተናግረዋል። ምእመናን እስከዛ ድረስ ከኮሚቴ የሚሰጡትን መግለጫዎች የተከታተለ በትዕግስት እንዲቆይም ጠይቀዋል። የአማራ ክልል ልዩ ኃይል የሚፈጽመውን ጥቃት እንደቀጠለበት የኦሮሞ ልዩ ዞን ነዋሪዎች ተናገሩ። ለኦኤምኤን አስተያየታቸውን የሰጡት ነዋሪዎቹ ማንነትን መሰረት ያደረገ ጥቃት እየተፈጸመ ነው ብለዋል። ኢራtii ተጨማሪ ዘገባ አላት። በአማራ ብሔራዊ ክልላዊ መንግስት የኦሮሞ ልዩ ዞን አርጡማ ፉርሲ ጅሌ ዱሙጋና ባቴ ወረዳ ነዋሪዎች የአማራ ብሔራዊ ክልላዊ መንግስት ልዩ ኃይል ፖሊስ ጥቃት መፈጸሙን እየቀጠለ ይገኛል አሉ። ነዋሪዎቹ ኦኤምኤን ቢሮ ድረስ በመምጣት ነው ቅሬታቸውን ያቀረቡት። የክልሉ ልዩ ኃይል ፖሊስ በመንገድ ላይ እረኞችን ሳይቀር እየደበደበ እየገደለ እያሰረ ይገኛልም ብለዋል። ሰፈርም መጥቶ ቤትም መጥቶ ነው እኮ መሳሪያን አውጡ፣ ሽጉጥ አላችሁ፣ ክላሽ አላችሁ አይደለም አውጡ ምናምን እያሉ በቃ ይታሰራልም። ሰው እንዲሁ በማልታወቀው ምክንያት ይታሰራል። ሰው ታስሮ እስካሁን ስንት ጊዜ እስር ቤት ያለ ሰው አለ። ባልታሰበ ባልታወቀ ነገር ሰውም እየሞተ ነው ያለው። ሰላማዊ እረኛው ሰው ነው እየሞተ ያለው። የእረኛ ሰው ሲሞት በቃ አማራ ልዩ ኃይል የሚባለው እንግዲህ አሁን ግለሰቦቹን በየቤቱ በየሰፈሩ እየሄዱ ማለት ነው አምጡ መሳሪያን አምጡ ገንዘብ እያሉ ይሄን እንትን ያለው እምቢ ያለውን እንግዲህ መታወቂያው አማራ ክልል ይላል ኦሮሚያ ዞን የሚለውን ቀዶ ነው የሚጥሉ። ሴቶችና ህጻናት የጥቃቱ ሰለባዎች እየሆኑ ይገኛሉ ብለዋል ነዋሪዎቹ። ጫና ካለ ሰላም ከሌለ ሴትና ህጻን ሰላም የለውም። ጭንቅ ላይ ነን። እንግዲህ እንደዚህ አይነት ነገር በሴትና በልጅ ላይ ጭንቅ የሚያመጣ ነገር ነው። በአካባቢ ጦር ተነሳ ማለት ሴት በተያያዘ ዜና የጅሌ ዱሙጋ ወረዳ አስተዳዳሪ የአማራ ልዩ ኃይል በአካባቢው የጸጥታ መደፍረስ እየተፈጠረ መሆኑን አስታወቀ። የወረዳው ኮሙኒኬሽን ጽህፈት ቤት እንዳስታወቀው ልዩ ኃይሉ በፈጸመው ጥቃት የ3 ሰዎች ህይወት አልፏል። 5 ሌሎች ሰላማዊ ሰዎች መቁሰላቸውንም አስታውቀዋል። ግጭቱ የተፈጠረው በጅሌ ዱሙጋ ወረዳ እዝጊዬና አርባ ዋዩ ቀበሌዎች ሲሆን የችግሩ ፈጣሪ የአማራ ልዩ ኃይል ነው ብለዋል። ማንነታቸው ያልታወቁ ግለሰቦች ተብለው በአማራ ቲቪ የተዘገበው መረጃ ሚዛዊነት የጎደለው የሐሰት መረጃ ነው ብለዋል። ማንነቱ ያልታወቀ ሳይሆን የክልሉ ልዩ ኃይል ነው ብለዋል የወረዳው ኮሙኒኬሽን ጉዳዮች ጽህፈት ቤት። ልዩ ኃይሉ በህዝቦች መካከል ጥርጣሬ እንዲፈጠር እያደረገ ይገኛልም ብለዋል። በቅማንት ህዝብ ላይ የሚፈጸም በደል በአፋጣኝ ምላሽ ሊያገኝ ይገባል አሉ የወረዳው ነዋሪዎች። ኦኤምኤን ያነጋገራቸው የቅማንት ተወላጆች ማንነት ላይ ያተኮረ ጥቃት አሁንም እንደቀጠለ ነው ብለዋል። ኢራtii ተጨማሪ አላት። የአማራ ብሔራዊ ክልላዊ መንግስት ልዩ ኃይል ፖሊስ በቅማንት ህዝብ ላይ መጠነ ሰፊ ጥቃት እየፈጸመ ይገኛል አሉ የብሔረሰቡ ተወላጆች። ተወላጆቹ በስልክ ለኦኤምኤን በሰጡት አስተያየት የልዩ ኃይል ፖሊሱ የብሔረሰቡን ተወላጆች እያፈነ እየደበደበ እየገደለ ይገኛልም ብለዋል። የመጣው የልዩ ኃይል አካል የፋኖ አካል እንግዲህ ባለፈው በነበረው ጓንግ የምትባል ቦታ ላይ ቤት አፍርሶ ፍሪጅ ሰብሮ ዲሽ አውርዶ ጭኖ የሚሄድ ወራሪ ኃይል ነው እንጂ የመንግስት የክልል የታጠቀ ኃይል አይደለም። በትምህርት ተቋማት አካባቢ እነዚህን ፋኖች አስሮ ትምህርት ምዝገባ ሂደቱ ተጀምሮ ነበር፣ ተቋርጦ ያለበት ሁኔታ ነው ያለው። ትናንትም ወደ ዩኒቨርሲቲ የሚሄዱ 198 ተማሪዎችን አግቷል። እስካሁን ሰዓት ድረስ ግማሾች መከላከያ ካምፕ ናቸው። ወደ 9 ሊሆኑ ይችላል፣ 10 ሊሆኑ ደግሞ እስካሁን አድራሻቸውን አላወቅንም። ታግተው የት እንደደረሱ ምናቀው ነገር የለም። በክልሉ መንግስት ፍላጎት ብቻ የቅማንት ጥያቄ አይመለስም ያሉት ነዋሪው መንግስት የሌሎችን ብሔረሰቦች ጥያቄ በፈታበት አግባብ የቅማንትንም ጥያቄ መፍታት አለበት ብለዋል።
ቅማንት ጥያቄ የለም ከማባል እስከ 69 ቀበሌ የደረሰበት ሁኔታ ነው ያለው። ይሄ ደግሞ በአስተባባሪ ኮሚቴዎቹ አማካኝነት እንጂ በማንም በጎ ፈቃደኝነት የመጣ ውጤት አይደለም። አሁንም እነዚህ አስተባባሪ ኮሚቴዎቹ የህዝቡ ጥያቄ ይቀረኛል ያለው ጉዳይ ስላለ እሱን በህግና በህግ አግባብ ብቻ ለማስጨረስ ህዝቡ በሰጣቸው ውክልና መሰረት ውክልናውን ይዘው እየሰሩ ያሉበት ሁኔታ ነው ያለው። ሌሎች የኢትዮጵያ መንግስትም የሌሎች ብሔረሰቦችን ጥያቄ በሰጣበት አግባብ የኛን ጥያቄ ሊፈታ ይገባዋል እንጂ በአንድ ቡድን ፍላጎትና እንትን መሰረት ሊሆን አይገባውም። ዝም ብሎ በጉራኬ ይበቃል በሚል ቆርሶ በመስጠት አግባብ እየሄደበት ያለውን የጥያቄ አፈታት ሂደት ትክክል አይደለም። በህግና በስርዓት ነው መፈታት መቻል ያለበት። የቅማንት የማንነት ጥያቄ በተጠየቀበት ጊዜ ህዝቡንና መንግስትን የሚያገናኝ ኮሚቴ በህዝቡ መመረጡን የጠቀሱት ነዋሪው የቅማንት ኮሚቴ አሸባሪ አይደለም ብለዋል። የቅማንት ኮሚቴ ከማንም ተላላኪም አይደለም፣ ጽንፈኛም አይደለም፣ የእነሱ እንደሚሉት አሸባሪም አይደለም። ኮሚቴው የህዝብ ወኪል ነው። የህዝብን ጥያቄ አንግቦ ለሚመለከተው የህግ አካል የሚያቀርብ እንጂ እነሱ በሚሉት አግባብ እየሄደ ያለ የሶስተኛ ወገን ተላላኪም የተልእኮ ጦርነት አስፈጻሚ አካልም አይደለም። ይሄንን ታልጋ እየለጠፉ ከሌላ ጋር እያያያዙ ጽንፈኛ ኮሚቴ የሚሉ የቅማንት ኮሚቴዎች ወንጀለኞች ናቸው ከተባለ ደግሞ በህግና ህግ ብቻ ነው መጠየቅ ያለባቸው ብለዋል አስተያየት ሰጪው። ይህ ኮሚቴ በህግና በስርዓት ብቻ ወንጀለኛ ነው ተብሎ ተጠይቆ ነገ በህግ አግባብ ጥያቄው ቢመለስበት እነሱ ወንጀለኛ ከሆኑ በወንጀል የሚፈረጁበት መንገድ ነው መፈጠር መቻል ያለበት ወይ በኮሚቴ ስር ህዝብ ላይ ጦር ነው ማድረስ መቻል ያለበት የክልሉ መንግስት። ጥቂት ኮሚቴዎች ከሆነ ተጨፍጨፉ ለምን አስፈለገ? ንብረት ማውደሙ ለምን አስፈለገ? ቤት ማቃጠሉ፣ ፎቅ ማፍረሱ ለምን አስፈለገ ነው። በአሁኑ ሰዓት የቅማንት ተወላጆች ላይ የተጠናከረ ጥቃት እድሜና ጾታ ሳይለይ እየተደረገ ነው ብለዋል ነዋሪው። የታጠቀ ኃይል በቅማንት ህዝብ ላይ የዘር ማጥፋት ወንጀል እየፈጸመ ነው። ጾታ ሳይለይ እድሜ ሳይለይ ሁሉንም ነገር ሳይለይ በጅምላ ያገኘውን እየጨፈጨፈ ነው። ህጻናት፣ ሴቶች ከቤታቸው ውስጥ ባሉበት ተጨፍጭፈዋል። ስለ ጉዳዩ የአማራ ክልል የስራ ኃላፊዎችንና የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ብንደውልም ምላሽ የሚሰጠን አካል አላገኘንም። በእነ ታሪኩ ለማ የክስ መዝገብ ስር የተከሰሱ የሲዳማ ህዝብ መብት ተሟጋቾች ከታሰሩበት ሐዋሳ ከተማ ወደ ሀላባ ከተማ ተዘዋወሩ። ከዚሁ ጋር በተያያዘ የታሳሪዎቹ ቤተሰቦችም ችግር ውስጥ መሆናቸውንና ተከሳሾቹ እስካሁን ድረስ ለፍርድ አለመቅረባቸውን በስልክ ለኦኤምኤን ገልጸዋል። ተጨማሪ አለን። እኔ ለምለም ለማ እባላለሁኝ። የታሪኩ ለማ እህት ነኝ። እና ታሪኩ ለማ ወደ ሀላባ ተይዘው የሄዱት ዓርብ ዕለት ነው። ነገር ግን በ22 እነ ታሪኩ ፍርድ ቤት ቀጠሮ ነበራቸው በሐዋሳ ከተማ ከፍተኛ ፍርድ ቤት። ከ15 ቀን በፊት የፌዴራል አቃቤ ሕግ ክስ እንዲመሰርት የ15 ጊዜ ቀን ተሰጥቶት በ22 ቀጠሮ ነበራቸው። በ22 ፍርድ ቤትም ሳይቀርቡ ፍርድ ቤት ላይ ክስም ሳይመሰረትባቸው ለምንና እንዴት እንደተደረገ ግልጽ ባልሆነበት ወይ ከፌዴራል የመጣ በአንድ ደብዳቤ ወደ አላባ ሄደው ለ43 ቀን ያህል ፍርድ ቤት ሳይቀርቡ እዛ በአላባ ማረሚያ እንዲቆዩና ከ43 ቀን በኋላ ወራቤ ፍርድ ቤት እንዲቀርቡ የሚል አንድ ወረቀት ትዕዛዝ መጥቷል። እና ይህን ትዕዛዝ ሲመጣ እነ ታሪኩ ኢንፎርም የተደረጉት ነገር የለም። እነ ታሪኩ የሚያውቁት ፍርድ ቤት ቀጠሮ እንዳላቸው በ22 ፍርድ ቤት እንደሚቀርቡ። እዛ ሄዳችሁ ለምን እንዳዘዋወሯቸው ጠይቃችሁ ነበረ? ያገኛችሁት ምላሽ ምን ይመስላል? እንግዲህ በክልሉ የሚገኙና ይሄ ጉዳይ ሊመለከታቸው ይችላል ብለን የጠየቅናቸው አካላቶች ጋር ሄደን ከሳሽ ይሄ እዚህ ክልል ውስጥ እንደሌለና ክልሉ ውስጥ አቤት የሚባልበት እንደሌለ በፌዴራል ዳኛ የመጣ ትዕዛዝ እንደሆነ ነው የነገሩን። አጠቃላይ ቤተሰብ ላይ ያለ ጫና ምን ይመስላል? ቤተሰብም ደግሞ ምን አይነት ሁኔታ ላይ ነው ያለው? እዚህ ላይ ደግሞ ቤተሰብ እያየ ያለው ስቃይ በጣም ከባድ የሆነ ስቃይ ነው። ቤተሰብ እያየ ያለው መንገድ ላይ አሁን የተለያዩ እርጉዝ ሴቶች አሉ፣ አራስ ሴቶች አሉ፣ እናቶች፣ አባቶች፣ ትልልቅ አባቶች እና በእድሜ እንኳን ገፋ ያሉ ሰዎች እየተሰቃዩ ነው ያሉት። በዛ ላይ መንገዱ የተመቻቸ መንገድ አይደለም። መሀል ላይ ጎርፍ ውጦን አምሽተን በቃ በጣም ተጨንቀን የምንገባበት
ጊዜው ላለ ወደዛ ማለት ነው። ለዕለቱ ያዝናቸው የአማርኛ ዜናዎች የስካውኖቹ ናቸው። ከቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞቻችን ጋር መልካም ጊዜ